ብዙዎችን እያነጋገረ የሚገኘው ያልታሰበው የአርቲስት ዲበኩሉና የአርቲስት ሰላም ተስፋዬ ጥምረት ሰላም ተስፋዬና ዲበኩሉ ተጋብተው በአንድ ቤት እየኖሩ ነው የሚሉ መረጃዎች በተደጋጋሚ በሚዲያ ሲወጡ እንደቆየ ይታወቃል። ነገሩን ግን የሚያረጋግጥ አካል አልተገኘም ነበር። ከሰሞኑ ግን እየወጡ በነበሩት መረጃዎች ሰላም ተስፋዬና ዲበኩሉ እውነትም አብረው እንደሚኖሩ ተረጋግጧል። ዲበኩሉ ከዚህ ቀደም ከጃኑ ባንድ ጋር ሲሰራ የቆየ አሁን በግሉ ሲሰራ ብዙ ስኬቶችን ያገኘ ድምፃዊ ነው። ሰላም ተስፋዬ ከዚህ ቀደም ከአማኑኤል ተስፋዬ ጋር ትዳር መስርታ እንዳልተሳካለት ትዳር ጉዞዋ በ3 ዓመት እንደተቋጨባት ይታወቃል። ከዚህ ፍቺዋ በኋላ በሚዲያ በደረሰባት ከፍተኛ የስነልቦና ቀውስ ምክንያት የግል ጉዳዮቿን፣ ግንኙነቶቿን በድብቅ ለማድረግ ወስና ነበር። ለዚህም ነው አርቲስቷ ከዲበኩሉ ጋር የጀመረችውን የፍቅር ግንኙነት ከሚዲያ አርቃ ደብቃ ያኖረችው። አርቲስት ዲበኩሉ ከዚህ ቀደም በአንድ ኢንተርቪው ላይ ወንድ ልጅ እንዳለው ተናግሮ ነበር። አርቲስት ዲበኩሉ ፍቅረኛ ነበረችው። ከፍቅረኛው ጋር ግን ተጋብቶ ሳይሆን እንደ ዘመኑ ትዳር በአንድ ጎጆ ያለ ጋብቻ ገብተው ሲኖሩ የቆዩ ሲሆን በመሀልም ይህ ልጅ የተፈጠረ ሲሆን ዲበኩሉ የመጀመሪያ ልጁን ወንድ ለማግኘት ችሏል። ነገር ግን በትዳር ያልተሳሰሩት ጥንዶቹ ኋላ ላይ ባለመስማማታቸው በዲበኩሉ ቤት ገብታ ስትኖር ከነበረችው ፍቅረኛው ጋር የተለያዩ ሲሆን ዲበኩሉ በዚህ ሰዓት ልጁን እያሳደገ እየተንከባከበ ቆይቶ ነበር። በተመሳሳይ አርቲስቷ ሰላም ተስፋዬ ከአማኑኤል ተስፋዬ ከቀድሞ ባለቤቷ በ3 ዓመት የትዳር ጉዞዋ ውስጥ አንድ ቆንጆ ወንድ ልጅ ማግኘቷ የሚታወቅ ነው። ታዲያ ሰላም ተስፋዬም ሲንግል ማም ሆና አንድ ልጇን እያሳደገች እንደምትኖር ይታወቃል። ሰላም ተስፋዬ ባሏን ከፈታች በኋላ በሚዲያ የደረሰባት የስነልቦና ቀውስ ከፍተኛ ነበር። በፍርድ ቤት ከፍተኛ ክርክር በማድረግ ወንድ ልጇን እሷ ማሳደግ እንዳለባት አሳምና ከባሏ አማኑኤል ተስፋዬ የቀድሞ ወንድ ልጇን ነቅጣ በአዲስ አበባ ራሷ እንደምታሳድግ ይታወቃል። የሰላም ተስፋዬ የቀድሞ ባለቤት አማኑኤል ተስፋዬ ከሰላም ተስፋዬ ጋር በጋብቻ በቆዩበት ወቅት ሲኖሩበት የቆዩት ቅንጡ ባለ 5 ፎቅ መኖሪያ ቤት እንደነበረው ይታወቃል። አማኑኤል ተስፋዬ ቅንጡ ከሆኑት ቢሊዮነር ከሆኑት ቤተሰቦቹ የመጣው ወጣት በዚህ መኖሪያ ቤት ሰላም ተስፋዬን እያኖራት ነበር። ነገር ግን ሲለያዩ አማኑኤል ተስፋዬ ወደ አሜሪካ መግባቱን ተከትሎ ሰላም ተስፋዬ በአማኑኤል ተስፋዬ ቤት ትኖር ነበር ልጇን እያሳደገች። እንዲሁም ሰላም ተስፋዬ ብቻ ሳትሆን የሰላም ተስፋዬ እናትም ልጇን እየተንከባከበችላት አብራት ትኖር ነበር። ብዙዎች ያስገረማቸው አማኑኤል ተስፋዬ ለልጁ ሲል ይህንን ቤት ለሰላም ተስፋዬ ለቆ መውጣቱና እስከፈለገችበት ጊዜ እንድትኖር መፍቀዱ የአማኑኤል ተስፋዬን የሰላም ተስፋዬን የቀድሞ ባለቤት መልካምነት የሚያሳይ ነው ይላሉ። ታዲያ ሰላም ተስፋዬም ከባሏ ከተፋታች በኋላ ረብጣ ገንዘቦችን ማግኘት የጀመረች መሆኑን ተከትሎ በአመት ከ40 ሚሊዮን የሚበልጡ ገንዘቦችን ከተለያዩ ማስታወቂያዎች ከተለያዩ ስራዎች የምታገኝ መሆኑን ተከትሎ እንዲሁም አምባሳደር ከሆነቻቸው ድርጅቶች የሚከፈሏት ገንዘቦች ህይወቷን የቀየረው ሲሆን በአጭር ጊዜ ውስጥ በአመታት ውስጥ ረብጣ ገንዘቦችን ከሰሩ አርቲስቶች መካከል የተመደበች ሲሆን ባለፈው አመትም በአንድ አመት ውስጥ 2 ሪል ስቴት አፓርትመንቶችን በመግዛት በአርቲስቶች ታሪክ ላይ ታላቅ ሪከርድን አስመዝግባለች። በአንድ አመት ውስጥ 2 አፓርትመንቶችን ቅንጡ መኖሪያ ቤቶችን መግዛት ቀላል አይደለም። ይህንን ጀብዱ አርቲስት ሰላም ተስፋዬ ብቻዋን ሲንግል ማም ሆና ተግብረዋለች። ከዚህ በኋላ እጅግ መነጋገሪያ ሆና ኢንተርቪው ስታደርግ ይህን በማድረጌ ራሴ ማመን ይከብደኛል ብላለች። ከጊዜ ወደ ጊዜ በማስታወቂያና አምባሳደር በምትሆናቸው ድርጅቶች የምታገኘው ረብጣ ገንዘብ እየጨመረ መሆኑ እጅግ እሷንም እንደሚያስገርማት ተናግራለች። ታዲያ 2 ቤት ለምን ገዛች ቢባል ሰላም ተስፋዬ ቀድሞ የባለቤቷ የአማኑኤል ተስፋዬ ቤት ለቃ የወጣች ሲሆን በገዛችው ቅንጡ አፓርትመንት መኖሪያ ቤት ድል ያለ ምርቃት አሰናድታ ከልጇ ጋር የገባች ሲሆን ዛሬ ቤት ያልነበራት እናቷ ደግሞ ሌላ አፓርትመንት በስጦታ የተሰጣት ሲሆን በዚህ ሰዓት ሰላም ተስፋዬ 2 ቤት የገዛችበት ምክንያት አንዱ ለእናቷ አንዱ ለራሷ ነበር ተብሏል። ታዲያ ብዙዎች ሰላም ተስፋዬና እናቷ አብረው ይኖሩ ነበር። ታዲያ አሁን ለምን ሊለያዩ ቻሉ? ሰላም ተስፋዬ ልታገባ ነው፣ የግል ህይወቷን ልትኖር ነው። ለዚህም ነው ለእናቷ ቤት ለብቻ የገዛችው፣ ለራሷም ለብቻ ቤት የገዛችው የሚሉ ጥያቄዎች ሲነሱ ነበር። ኋላ ላይ ሚስጥሩ ከወጣ በኋላ ከአርቲስት ዲበኩሉ ጋር አዲስ ህይወታቸውን ለመጀመር ሰላም ተስፋዬ ለእናቷ ለብቻዋ ቤት ገዝታ ለራሷም ይህንን ቤት ገዝታ በቀድሞ የባለቤቷ ቤትም ወጥታለች። በቀድሞ የባለቤቷ ቤት ውስጥ መቼም ዲበኩሉን አስገብታ መኖር አትችልም።
ስለዚህም ነው አርቲስቷ የግል መኖሪያ ቤቷ ፍቅረኛዋን አስገብታ መኖር የጀመረችው። ሰላም ተስፋዬና ዲቦኩሉ በወረቀት ላይ ሳይፈራረሙ ሰማንያቸውን ሳያስሩ አብረው ሲኖሩ እንደነበረ ተነግሯል። ዲቦኩሉም የሚያሳድገው ከቀድሞ ባለቤቱ ፍቅረኛው የወለደው ወንድ ልጅ አለው። ሰላም ተስፋዬም ከቀድሞ ትዳሯ ያገኘችው ቆንጆ ወንድ ልጅ አላት። ታዲያ ሁለቱ ሲንግል ዳድ እና ሲንግል ማሞች አብረው ልጆቻቸውን እያሳደጉ ከዚህ ቀደም በትዳራቸው ልጅ የነበራቸውና ፈት መሆናቸው ይበልጡኑ እንዳገባባቸውና በኬሚስትሪውም እንዲጣጣሙ እንዳደረጋቸው ብዙዎች ይናገራሉ። የብዙዎች ጥያቄ የሆነ ግን አርቲስት ዲቦኩሉና ሰላም ተስፋዬ እንዴት እዚህ ደረሱ የሚለው ነው። አርቲስት ዲቦኩሉና ሰላም ተስፋዬ ገና ከልጅነታቸው የሚተዋወቁ ጥንዶች ናቸው። ሰላም ተስፋዬ ዲቦኩሉን ከአማኑኤል ተስፋዬ ከቀድሞ ባለቤቷ ቀደም ብላ የምታውቀውና በቀድሞ ህይወቷ ላይ ታላቅ ቦታ የምትሰጠው በጓደኝነትም ረጅም ዓመት ያቆየችው ሰው ነው። እርግጥ ነው እንደሚታወቀው ሰላም ተስፋዬ አማኑኤል ተስፋዬ የቀድሞ ባለቤቷ የልጅነት ፍቅረኛዋ የልጅነት ጓደኛዋ እንደነበረ ይታወቃል። ነገር ግን ዲቦኩሉ ደግሞ ከአማኑኤል ተስፋዬ በፊትም የነበረ የሰላም ተስፋዬ የልጅነት የመጀመሪያ ልትለው የምችለው ሰው ዲቦኩሉ ነው። ዲቦኩሉ ከሰላም ተስፋዬ ጋር የፍቅር ግንኙነት ከጀመሩ በኋላ የልቤ ዜማ የሚል አንድ አስደናቂ ሙዚቃም ለሰላም ተስፋዬ አውጥቶላታል። በዚህ ሙዚቃ ላይ ከረጅም ዓመታት በፊት የሚተዋወቁና እስካሁን በልቡ ያኖራትን ፍቅረኛ የሚገልጽ ነው። ይህም ደግሞ ብዙዎች እንደሚናገሩት የዲቦኩሉና የሰላም ተስፋዬ ትክክለኛ ታሪክ ነው ተብሏል። ዲቦኩሉ ለሰላም ተስፋዬ የልቤ ዜማ ሲል ከዓመታት በፊት አዚሞላታል። በዚህም የሙዚቃ ክሊፕ ላይ እንድትሳተፍና ታሪኩ በትክክልም የምር እንዲሆን ጥያቄ ያቀረበላት ሲሆን ለዲቦኩሉ እምቢ ማለት የማትችለው የዲቦኩሉ ተወዳጇ ሰላም ተስፋዬ በሙዚቃ ክሊፑ ላይ በመስራት አስደናቂ ሙዚቃ አብረው ሰርተዋል። ሙዚቃው ትርጉም በቀጥታ የሙዚቃው ዓላማ በቀጥታ ለሰላም ተስፋዬ ደርሷል። ሙዚቃውን ከጅምሩ ለሰላም ተስፋዬ የሰራው ዲቦኩሉ የልቤ ዜማ እያለ ለሚያዘምላት ሰላም ተስፋዬም የሙዚቃ ክሊፕ አብሮ አሰርቶ ህዝብ አሳይቷል። በዚህ ሰዓት ብዙዎች መጠራጠርና አብረው እየኖሩ እንዳለ ማጤኖችን መጀመሩ የሚታወቅ ነው። ነገር ግን አሁንም ዲቦኩሉና ሰላም ተስፋዬ እጅግ ሚስጥር ጠባቂ መሆናቸውን ተከትሎ ጉዳዩን ከሚዲያ በመሸሸግ የግል ግንኙነታቸውን በሚስጥር በመጠበቅ ከፍተኛ ስራ ሰርተዋል። በመጨረሻም ግን ከሰሞኑ በግልጽ በቤሎ ከሰላም ተስፋዬ ጋር የሚያሳዩ በሱፍ ከሰላም ተስፋዬ ጋር የሚያሳዩ መሞሸራቸውን ፍቅራቸው በወረቀት ላይ በ80 መታሰቡን የሚያሳዩ መረጃዎች እየወጡ መሆኑን ተከትሎ የሰላም ተስፋዬ ጉዳይ ሚዲያውን አጥለቅልቆታል። ዲቦኩሉና ሰላም ተስፋዬ በሁመራ ከልጅነቷ ሲተዋወቁ የነበሩ እሷም ወደ ጥበቡ ለመግባት ያላት ፍላጎት እሱም ወደ ሙዚቃው ዓለም ለመግባት የሚያደርገው ጥረት አብረው እንዲሆኑ እንዲተዋወቁ አንድ ዓላማ እንዲኖራቸውና ከልጅነታቸው አብረው እንዲሆኑ አድርጓቸው ነበር። የሁመራው ፍቅር አሁን ላይ አዲስ አበባ ደርሶ እነሆ ጥንዶቹ ልጅነት ፍቅራቸውን ዳግም ማግኘት ችለዋል። የህይወት አጋጣሚ ሆኖ ሰላም ተስፋዬ ከዲቦኩሉ ጋር ሆና ወደ አማኑኤል ተስፋዬ የተሳበች ሲሆን አማኑኤል ተስፋዬንም ያገባች ሲሆን ነገር ግን እህል ውሃዋ ከዲቦኩሉ ጋር ነበርና ተመልሳለች። አሁን ላይ የልጅነት ህልማቸው ተሳክቶ ሁለቱም በኢትዮጵያ ዝነኛ ሙዚቃና ዝነኛ የፊልም አክተር ሆነው ረብጣ ገንዘቦችን ሰርተው ህልማቸውን አሳክተው ተገናኝተዋል። እሷም በአክትረሷ ዝና ካገኘች በኋላ እሱም በዘፋኝነቱ ዝና ካገኘ በኋላ በአደባባይ የልቤ ዜማ ሲል ተጫውቶላታል። ብዙ የሰላም ተስፋዬ አድናቂዎች በመጨረሻም ሰላም ተስፋዬ ደስተኛ ስለሆነችና ልጅነት ፍቅሯን የህይወት አጋሯን ከእሷ ጋር የሚጣጣምና እሷን የሚረዳት ሰው ማግኘቷን ተከትሎ እጅግ ደስ እንዳላቸው ተሰምቷል። የዲቦኩሉና የሰላም ተስፋዬ የልጅነት ፍቅር በመጨረሻም እውን ሆኗል። ውድ አድማጮቻችን ዛሬ ዘንላችሁ የቀረብነው መረጃ ይህን ይመስላል። በቀጣይ በዙ ዙሪያ አዳዲስ መረጃዎች የሚመጡ ከሆነ አጠናክረን ወደ እናንተ የምንቀርብ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ በማድረግ ሀሳብ ካላችሁ በኮሜንት መስጫው ላይ በመጻፍ ያጋሩን። መልካም ቆይታ